ለ16 ዓመታት ያክል ልምድ ያላት ጠበቃ ሰብለ አሰፋ ታስራለች። እንግዲህ ከዚህ በፊት ዳኛና ጠበቃ እንደነበረች ጭምርም ነው። በማህበራዊ ሚዲያ በቲክቶክ አካውንት ሰብለ አሰፋ በሚለው ሚዲያ ላይ ወጥታ ስለ ሕግ በማስተማር የታወቀች ነች። እንግዲህ የታሰረችበት ዋነኛው ምክንያትን በማስመልከት ሰብለ የታሰረችው አዲስ በጸደቀው ለፖሊስ ሰፊ የምርመራ መብት ይፈቀዳል በተባለው አዋጅ ላይ በሰጠችው አስተያየት ነው። ይህ አዋጅ ለፖሊስ የቶርቸር መብት ይሰጣል አይነት ንግግር ተናግራለች። እሷ ይህን በተናገረችበት ቅጽበት ሌሎች በሚዲያ ላይ ማብራሪያ እየሰጡ እንደሚገኙ ጭምርም ነው። አጠቃላይ በዛ ዙሪያ ሊሆን እንደሚችልም ነው በርካቶቹም እየገለጹ ያሉት። አጠቃላይ እንግዲህ ሰብለ አሰፋ ከ16 ዓመት በላይ ልምድ እንዳላት ጭምርም ነው። ማህበራዊ ሚዲያ ላይ ወጥታ ስለ ህገ መንግስት ህግን ያለማወቅ ከተጠያቂነት አያተርፍም በማለትም በንግግሮቿ የምትታወቅና ደግሞም ለዜጎች ጠቃሚ የሆኑት መረጃዎችን በማጋራትም የታወቀች እንደሆነች ጭምርም ነው። ያን በማስመልከትም ነው ለእናንተ ይዤላችሁ መጣሁት። እስካሁን ድረስ አብሬያቸው ቆየሁት። ሚኪ ነኝ። ይህ ሚኪ ታቦር ኒውስ ነው። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ አገኘው። ሰላም ቆዩልኝ።